በአግባቡ እንማረው፣ በአግባቡ እንረዳው። ከዛ በኋላ ምን እናድርግ? ያንን ያወቅነውን ይዘን ወደ ሰዎች እንውጣ። ሊበያን الحق لإحقاق الحق وإبطال الباطل እውነት የሆነውን ነገር ልባችን ሞልተን እውነቱን ለሰዎች እንድናስረዳ፣ ሐሰት የሆነውን ነገር ደግሞ በድፍረት ሐሰት መሆኑን ልናስረዳ። በዚህ መንገድ ነው አንድ ሰው ዲኑን ሊخدم የሚችለው። በዚህ መንገድ ነው ዲኑን ከፍ ሊያደርግ የሚችለው። በአሁኑ ሰዓት አንድ ታላቅ ዓሊም ምን ይላሉ? የሆነ ንጉስ ይልክባቸዋል። ምንድነው የሚልክባቸው? በጣም እስልምና እየደከመ ሲመጣ፣ እስልምናን ሰዎች እንደፈለጉ ያረጉት ሲመጡ ወደ አንድ ታላቅ ዓሊም አንድ ስልጣን ላይ ያለ ሰው ይልካል። ምን ይላል? እንደው ዲኑ የደከመው ለምንድነው ብሎ ምክንያቱን እንዲነግሩት ይልካል። በሚልክ ሰዓት ያ ሰው ሲጠየቁ እንደው ዲኑ እኛ ጋር በእኛ ወቅት የደከመበት ምክንያት ምንድነው ተብለው ሲጠየቁ ሰበቡ ምንድነው ሲባሉ ምን አሉ? ምን አገባኝ ነው ሰበቡ፣ ምን አገባኝ ነው አሉ። ከዛ በጣም ሄዶ ሲነገር ምን አለው? ሰበቡ ምንድነው ብዬ ስጠይቃቸው ምን አገባኝ ብለዋል አሉ። ከዛ ያ መልእክት የላከው ባለስልጣን ሙስሊም ነበርና እንዴት ተቆጣ። እኔ እየጠየኳቸው እንዴት ምን አገባኝ ብለው ይመልሳሉ ብሎ በራሱ ሄዶ ይጠይቃቸዋል። እኔ የሆነ መፍትሄ ማምጣት ብችል ብዬ ዲኑ የደከመበት ምክንያት ምንድነው ብዬ ብጠይቃችሁ ምን አገባኝ ብላችሁ እንዴት ትመልሳላችሁ አላችሁ። እኔ እኮ ምን አገባኝ ስል የጥያቄህን መልስ እየሰጠው ነው አሉ። ዲኑ ለምን ደከመ ብለህ ጠየቀኝ፣ ሰበቡ ምክንያቱ ምን አገባኝ የሚለው ነው። ማለትም ሁሉም ሰው አይኔ ያገባኝ ምን አይመለከተኝም ስለሚል ይሄ ነው ሰበቡ እያልኩ እንጂ እኔ ስለ ዲኑ ያገባኝም እያልኩ አይደለም አሉት። ዲኑ የመድከሙ ምክንያት ብዙ ሰው ምን አገባኝ ስለሚል ያ ነው ምክንያቱ ብዬ ምክንያቱን እየነገርኩ ነው አሉት። እና አሁን ሰዓት ላይ በተለይ አብዛኛው ሰው የሚመለከተው ሁሉ አይመስለውም። ይሄ ዲን መጠበቅ የሚባለው፣ መሻይኾቻችን መጠበቅ የሚባለው፣ እስልምናችን ማስጠበቅ የሚባለው፣ መሳጅዶቻችን ማስጠበቅ የሚባለው፣ ሌሎች ነገራቶችም በቃ ለሆነ ሰው እዛ መስጂድ ላይ ለተቀመጠ ሰው ብቻ የሚተው አድርጎ ነው የሚያስበው እንጂ እሱን የሚመለከተው አይመስለውም። ይሄ ሊሆን አይገባም። ይልቁንስ እኛ በዚህ በዱንያ ሀያታችን ያችን ጀነት የምንገዛበትን ትልቅ የሆነ ስራ ሰርተን ሱብሃንአላህ ምን ያክል ያማረ ነው። ነገ የውመል ቂያማ አንድ ሰው ሲከሰከስ ለነብዩ አለይሂ ሰላቱ ወሰላም ዲን የሆነ አስተዋጽኦ አድርጎ ቢከሰከስ ምን ያክል ፈኽርና ምን ያክል ኩራት ነው። ነብዩ አለይሂ ሰላቱ ወሰላም ሁሉም ሰው በሚከሰከስበት ወቅት ይሄ ዲን ከፍ እንዲል ትንሽ ድርሻ ኑሮ አንተ ወይም ደግሞ አንቺ ትንሽ ድርሻ ኑሮሽ ያን እድል አግኝተን ይሄድን ከሆነ ለኛ ይሄ ትልቅ ኒዕማ ነው። ምክንያቱም እኛ በዱንያ ሀያታችን አሁን ላይ ምንድነን? ሙሳፊሮች ነን። ሰይዱና አሊ ረዲየላሁ ዐንሁ ይላሉ الناس في سفر والدنيا دار ممر لا دار مقر። ሰዎች ጉዞ ላይ ናቸው አሉ። ሰዎች ዱንያ ደግሞ አልፈን የምንሄድባት ሀገር እንጂ ሁል ጊዜ ዘውትረን የምንኖርባት ሀገር አይደለችም አሉ። ዱንያ እኛ አሁን ባለንበት ሰፈር ላይ ነው ያለነው። ይሄ ሰፈር መቼ ጀመረ ከተባለስ፣ ይሄ ጉዞአችን መቼ ጀመረ ከተባለ وبطن امه مبدا سفره የሰው ልጅ የእናቱ ሆድ ላይ በተጸነሰበት ጊዜ ያ የጉዞው መጀመሪያ ያ ነው። ወደ አኺራ እየተጓዝ ነው ያለው ጉዞ መቼ ነው የጀመረው? እናታችን ሆድ ውስጥ ያለን ያ ጉዞ ጀመረ። والآخرة مقصده። ታዲያ የሰው ልጆች በዱንያ ሀያታቸው ጉዞ ላይ ሰፈር ላይ ከሆኑ የዚህ ጉዞ መድረሻውስ ምንድነው ሲባል والآخرة مقصده። የሰው ልጅ እኛ ዱንያ ላይ ሙሳፊሮች ነን፣ መዳረሻችን አኺራ ነው። ወደ አኺራ ሁላችንም እየተጓዝን ነው። በዱንያ ሀያታችን የምናሳልፋቸው ቀናቶች፣ ሳምንታቶች፣ ወራቶች፣ አመታቶች ለዚህ ለምናደርገው ጉዞ ለርቀቱ ማይሉ እነዚህ ናቸው። وأنفاسه خطاه። የሰው ልጅ በዚህ ጉዞ ወደ አኺራ በሚያደርገው ጉዞ እርምጃው በምንድነው የሚራመደው ሲባል አንፋሱሁ خطاه። የሚተነፍሰው እስትንፋሽ
ወደ አኺራ ለሚሄደው ጉዞ እርምጃው ነው። አንፋሱል ሐይ ኹጣሁ ኢላ አጀሊሂ ሐይ የሆነ ሰው በህይወት ያለ ሰው የሚተነፍሰው እስትንፋሱ ወደ አጀሉ የሚራመድበት እርምጃ ነው። ያ አላሁ ተዓላ እንዲኖረው የሻልን እስትንፋሳችን ቁጥር ሲያልቅ ሰውየው ወደ ምን ይገባል? ወደ ቀብር ይገባል። ታዲያ እኛ ሙሳፊሮች ከሆነ ወደ አኺራ እየተጓዝን ከሆነ መዳረሻችን አኺራ ከሆነ አቅለኛ የሆነ ሰው ደግሞ ምንም ሳይዝ ምንም ስንቅ ሳይኖረው ወደዛ ወደ አኺራ አይሄድም። ምክንያቱም ከሄድን በኋላ ሁለት ሀገር ነው ያለው፣ ኢማ ጀነት ነው ወኢማ ጀሃነም ነው። ሱብሃንአላህ። ያንን ሀገር ልንገዛው የምንችለው ዱንያ ላይ ያለን በዱንያ ጉዟችን በሰነቅነው ስንቅ ነው። ጀነትንም ልናገኝ የምንችለው ለጀሃነምም ልንዳረግ የምንችለው ዱንያ ላይ በዚህ ሰፈራችን በዚህ ጉዟችን ላይ በሰነቅነው ስንቅ ነው። መልካም ስንቅ የሰነቀ ሰው ጥሩ ስራ ሰርቶ በአኺራው የሰነቀ የሆነ ሰው ምን እያደረገ ነው? ያችን ጀነት የሚያገኝበትን ስንቅ ይዞ እየሄደ ነው። ነገር ግን ግድ የለሽ ሆኖ የዱንያን ሐያቱን ዝም ብሎ የሚያሳልፍ ሰው ይህንን ጉዞ ያለ ስንቅ የሚጓዝ የሆነ ሰው ራሱን ለማን እየዳረገ ነው? ለዛች ለጀሃነም እየዳረገ ነው ማለት ነው። አላሁ ሱብሓነሁ ወተዓላ ደግሞ በዚህ በዱንያ ሐያታችን ለአኺራ ስንቅ መያዝን እንዳንረሳ ለአኺራ መስራት እንዳለብን መስራትን እንዳንረሳ ሲገልጽልን ምን ይላል? ወላ ተንሰ ነሲበከ ሚነ ዱንያ ከዱንያ ድርሻህን አትርሳ ይላል አላህ። ከዱንያ ድርሻህን አትርሳ ማለት ዱንያን ሰብስብ ማለት አይደለም የሚፈልግበት። ኢነማ ላ ተንሰ አንተ ተዘወደ ፊ ዱንያከ ሊአኺረቲከ ወላ ተንሰ ነሲበከ ሚነ ዱንያ ማለት በዱንያ ህይወትህ ለአኺራህ ስንቅ መሰነቅን ለአኺራህ መስራትን እንዳትረሳ ማለት ነው። እንዳትዘነጋ ይለናል አላህ ሱብሓነሁ ወተዓላ። ምክንያቱም الدنيا دار العمل والآخرة دار الجزاء على العمل የስራ ስንቅ የሚያዝባት የስራ ሀገር ዱንያ ናት። والآخرة دار جزاء على العمل وليست دار العمل አኺራ ደግሞ አንድ ሰው ዱንያ ላይ የሰራውን ስራ የሚከፈልበት የክፍያ ሀገር እንጂ አንድ ሰው መልካም ስራ የሚሰራባት አይደለችም። አኺራ ስራ ዱንያ ላይ ነው። በአኺራ ምንድነው? በስራው ነው አንድ ሰው ክፍያ የሚያገኝበት ነው። ታዲያ ዱንያ ላይ አላሁ ሱብሓነሁ ወተዓላ ለአኺራችን ስንቅ እንድንሰንቅ ስንቅ መሰነቅን እንዳንረሳ አላሁ ተዓላ ሲያዘን وخير ما يتزود به المرء ለአኺራ የሰው ልጅ ከሚሰንቀው ስንቁ ትልቁ የመጀመሪያው ሊሰንቀው የሚገባው ስንቅ ምንድነው? الإيمان والإسلام እስልምናውንና ኢማኑን አጥብቆ መያዝ። ይሄ የመጀመሪያው አንድ ሰው ለአኺራ ምንድነው? ኢማንና እስልምናን መያዝ ነው። ከዛ በኋላ ተቅዋላህ ኢማንና እስልምናን ከያዘ ይህንን ስንቅ ካደረገ በኋላ ቀጣዩ ሊሰንቀው የሚገባው በላጩ ስንቅ ምንድነው? አላሁ ሱብሓነሁ ወተዓላን መፍራት። እሱ ምንድነው? አላህ ያዘዘውን ግዴታ የሆኑ ነገራቶችን በመፈጸም የከለከላቸውን ነገራቶች በመከልከል በመራቅ ነው። ታዲያ ይሄ ተቅዋ የሚባለው አላሁ ተዓላን መፍራት የሚባለው ቅድም እንደጠቀስነው ዝም ብሎ ሊሆን አይችልም፣ ዒልም ቢማር እንጂ። አንድ ሰው ግዴታ የሆነበትን ነገር ለማወቅና በአግባቡ ለመፈጸም ዒልም መማር ያስፈልገዋል። ሐራም የሆኑ ነገራቶችን አውቆ ለመራቅና ለመቆጠብ ዒልም መማር ያስፈልገዋል። ለዛ እኔንም እናንተንም ህይወታችን ሐያታችን ከዒልም ጋር እንድናቆራኘው በደንብ አስታውሳችኋለሁ። ባረከላሁ ፊኩም وآخر دعوانا أن الحمد لله رب العالمين.